ፖስት ለሰሜን ሪቴንሽን ስናይ 80 ድሮፕ ኦፍ ብሌድ ወይም 80 የደም ጠብታ አንድ ጠብታ ሰሜን ወይም ከስፐርም ጋር የሚወጣው ፍሉዶች እና ስፐርምን ፕሮዲውስ እንደሚያደርግ አይተናል። ሌላው ደግሞ ሰሜን ሪቴንሽን ወይም የማይረጩ ሰሜንን ሴክስ ምናምን ሳያደርጉ ለአንድ ወር ወይም ለሁለት ወር በላይ በመቆየት አይኪዋቸውን ያሳደጉ ሳይንቲስቶችን እነ አልበርት ኢንስታይንን ብዙ ሰዎችን አይተናል። ብቻ ዛሬ ደግሞ የምናየው ነገር ምንድነው? ጥቅሙ ምንድነው? ስፔሻሊ እስከ 11 ጥቅሙን እናያለን። መጀመሪያ ሰሜን ሪቴን የሚያደርጉ ሰዎች ጥቅሙ ምንድነው ከተባለ ሴልፍ ኮንፊደንስን ይጨምራል። ሴልፍ ኮንፊደንስን እንዴት ይጨምራል ካላችሁ በሰሜን ላይ ምን አለ? አንዳንድ ሰዎች ዶፓሚን የሚባል ሆርሞን ታውቃላችሁ፣ በጣም አዲክቲቭ ወይም ሰዎች ሱስ እንዲያዙ የሚያደርግ ሆርሞን ማለት አጃኩሌት ሲያደርጉ ወይም ራሳቸውን ሲያደርጉ ወይም ምናምን ባለው ሲያደርጉ አለበለዚያ ኖርማል የሆነ ሴክስ ሲያደርጉ ዶፓሚን ፋይር ይደረጋል፣ ሪሊስ ይደረግና ሃፒነስ ትንሽ ሰዓት ደስ ለማለት ነው እንትን የሚያደርገው። ከዛ በኋላ ያ ዶፓሚን ዳይድ ነው። ዶፓሚን የሚባለው ኬሚካል ነው፣ ካታኮላማይን ይባላል በሜዲካል ቋንቋና ይሄ ፋይር ሲደረግ በብሬን ላይ ያለው የዶፓሚን ሌቨል ዲክሪስ ሲሆን ሰው ምን ይሆናል? ኮንፊደንሱን ያጣል። አለበለዚያ በቃ ከህብረተሰቡ ወይም ከአካባቢ ወይም ካሉ ሰዎች የበታችነት ስሜት እንዲሰማው ነው ያደርጋል። የሆነ ነገሮችን እንዳይሰራ ምን ያደርጋል? ድብርት ይጨምርበታል። ሎስ ኦፍ ዶፓሚን ይሄ በእንትን የሚወጣ ሳይሆን በዚህ የሚወጣ ማለት ነው። ምክንያቱም ሪሊዝ ሲደረግ ብሬን ምን ያደርጋል? ዶፓሚን ይለቃል። ይሄ ዶፓሚን ደግሞ እዚህ ላይ ፋይር የተደረገው ትንሽ ሰዓት ደስ ይልና ከዛ በኋላ ያው ዶፓሚን ሌቨል ይመጣና በጣም አደገኛ የሆኑ ውጤቶችን ያመጣል። ሴልፍ ኮንፊደንስ ራሱን በራስ የሚኮራ ሰው ጀግና የሆነ ሰው የሚፈጠረው ሰሜን ሪቴንሽን። ኒኮላ ቴስላ፣ አልበርት ኢንስታይን ብዙ ሰዎችን እነ ሳይዶ የሚባሉ ሰዎችን እነዚህ ብዙ ሰዎች አይኪዋቸው ያደጉ ሰዎች ስለ ጂሰስ ክራይስትም ያወራ ነበረ ማለት ነው። the second one is higher energy ሰሜን ሪቴንሽን ላይ ያሉ ሰዎች ሃይ የሆነ ኢነርጂ ወይም ፓወር አላቸው። ይህ ምክንያቱ ምንድነው? በሰሜን ውስጥ ሰሜን ማለት ስፐርምና ከሱ ጋር የሚወጡ ፍሉዶች አሉ፣ የሆነ ሚልክ የሚመስሉ ፍሉዶች አሉ። እነሱ ጋር የሚወጣው ፍሉድ የሚይዘው ኢንክሪዝ በጣም ኃይለኛ የሆነ ምን ይዛል? ቫይታሚን B12 ይባላል። የB12 በጣም ክሩሻል ነው ፎር ዘ ቦዲ ኢስፔሻሊ እንደ ቶክሲክ ነገር ከተፈጠረ ያን ቶክሲክ ነገርን ለማስወገድ በጣም የሚጠቅም ስለሆነ ዲዩ ቱ ኢጃኩሌት ሲደረግ ሰው ሲያረጭ ወይም ሲያወጣ ምን ይሆናል? እሱም አውቶ አብሮ ይወጣል። ሶ ይሄ ዳሜጅ ዩር ስፐርም ካውንት ኢቨን ኢፍ የሚወልዱ ሰዎች ላይ ዲክሪዝ የሆነ ኮንሰፕሽን ኦር በቃ እንዳይዝ ነው የሚያደርገው ማለት ነው። ሌላው ቴስቶስትሮን ሌቨል ላይ ምን ያየን ነው? ኢነርጂ ማለት ብዙ ወንዶች ወንድ የሚባሉት በምንድነው? በቴስቶስትሮን ነው። ሰሜን ሪሊዝ ሲደረግ ማጆሪቲ about 45% ቴስቶስትሮን ቦዲ ላይ ያለው ይወጣል። ይሄ ቴስቶስትሮን ወጣ ማለት ያ ሰውየው ደካማ ሰው ሴታ ሴት ነው የሚሆነው ማለት ነው። ሰሜን ከወጣ አነጋገሩም እንደ ሴት ወይም ሴታ ሴት ነው የሚሆነው ማለት ነው። ሌላ ስናይ ሞር ሴልፍ ኮንትሮል አላቸው። ሰሜን ሪቴን የሚያደርጉ ሰዎች በምስጢር ራሳቸውን ኮንትሮል የሚያደርጉ ከማስተርቤሽን ኮንትሮል የሚያደርጉ ሰዎች ሞር ሴልፍ ኮንትሮል በራሳቸው የሚተማመኑ ሰዎች ይሆናሉ። ሌላው ሻርፕ ሚሞሪ የሚገርማቸው ይህ ሰሜን መጀመሪያ ፕሮዲውስ የሚደረገው በምንድን ነው ታውቃላችሁ? በቴስት አይደል? በዚህ ሆርሞን አለ ፕሮዲውስ እንዲደረግ ትዕዛዝ የሚሰጥ ነው። ግን እዚህ ላይ ያለው ሆርሞን ሁሉ እዚህ ላይ ያሉ ኬሚካሎች ወዴት ይሄዳሉ? ወደዚህ ይሄዱና ይወጣል። በዛ በሚወጡበት ሰዓት አይምሮ እጥረት ያጋጥመዋል። የኒውትሪየንት እጥረት፣ የሚኒራል የቫይታሚን እጥረት ሲያጋጥመው ምን ይሆናል? ሾርቴጅ ኦፍ ኒውትሪየንት ሊድስ ቱ ሻርፕ ሚሞሪ ያጣል። አንድ ሰው ፎከስ ማድረግ አይችልም፣ ወይም የሚሆነው የሚያውቀው ነገር ቶሎ እንዲረሳው ነው የሚያደርገው ማለት ነው። ዲፕሬስ እንዲሆነው ዚስ አክቲቪቲ አይኪው ሌቨሉ ዲክሪዝ ይሆናል ቢኮዝ ኦፍ። ሶስተኛ ሄር ፀጉሩ ራሱ ምን ይሆናል? ውስጥ ይገባል። ባለፈው ብዙ ቪዲዮ እንትኖችን ለመናገር ሞክሬያለሁና ፀጉር በፕሮቲን ነው የሚሰራው። ኬራቲን የሚባል ፕሮቲን አለና ሰሜን ደግሞ ማጀር ኬራቲንን ስለሚይዝ ፀጉራቸው እንትን እየተነቀለ እየሄደ ነው የሚሄደው። ሌላው እንደዚህ ላይ አሁን የሚበቅል ፀጉር አለ አንዳንድ ወንዶች ላይ ማለት ይሄን ፀጉር
አታገኙም ቶሎ ከጀመራችሁ ማለት ነው። ይሄ ማስተርቤሽን ምናምን የሚባለውን ራስን የማርኬቲንግ። ሌላው ደግሞ ምንድነው ዲፕ ቮይስ አላቸው። እነዚህ ሰሜንን ሪተርን የሚያደርጉ ሰዎች ሲያወሩ ድምጻቸው በጣም የጎርማሳ አይነት ድምጽ ነው ያላቸው። ሞገስ ያለውን ድምጽ ነው የሚያወጡት ማለት ነው። ዲፕ ቮይስ we have mentioned earlier semen irritation boosts your testosterone level by 45%. so increasing testosterone level increased ሆነ ማለት your voice is what ሜል ወይም ወንድ ምሽት ድምጽ ያወጣሉ ማለት ነው። relieve depression ብዙ ሰዎች በድባቴ በጭንቀት ምናምን የሚወጡት የሚጠሉ ሰዎች በምንድነው በዲፊሽንሲ ሚነራል ዲፊሽንሲ ቦዲ ላይ ሲያጋጥማቸው ማለት ነው። ይህ ሚነራል በብዙ መልክ ከቦዲ ከወጣ በኋላ what's libido ሴክሹዋል ዲዛይር ራሱ ሰሜን ሪቴንሽን ማድረግ ምን ያደርጋል? ቡስት ያደርጋል። አለበለዚያ መቆየት ሰዓት ራሱ ምን ያደርጋል? ኢንክሪዝ ያደርጋል። ቡስት ሜክ ዩ ሪስክ ቴከር because increase የሆኑ ሆርሞኖች increase የሆኑ ሚነራሎች በቦዲ ስላዩ if you more for the other things a case study on the benefit አለ። እነዚህ ኬዝ ስታዲ 32 ዓመት ማልድ የሆነው ጀርመናዊ ይህን ሰርቶ ምን አይነት ደረጃዎች እንደሄደ እናያለን ማለት ነው። እነዚህ ጥቅሞች ናቸው። ምን አይነት ጥቅሞችን ያይተናል? የመጀመሪያ ሴልፍ ኮንፊደንስ ዶፓሚን የሚባል ሆርሞን ስለሚወጣ ወይም ታይር ሲደር ስለሚደረግ በዚህ ዲክሪዝ የሆነ ዶፓሚን አላቸው። እነዚህ ሰዎች ዲክሪዝ ዶፓሚን አላቸው ማለት ኮንፊደንስ የላቸው። they are no confidence at all because of dopamine hormone ታይር ስለሆነ ማለት ነው። ሜሴንጀር ነው የሆርሞን ከጠፋ። ሁለተኛው ኢንክሪዝ ኦን ኤነርጂ አላቸው ብያለሁ። because of vitamin B12 የሚባል ኢነርጂ አለ። ይህ ቫይታሚን B12 even if ቶክሲክ ነገር እንዳይከሰት የሚያደርገው ከጠፋ ወደት ይመጣሉ? ወደ ኢነርጂ ዲፊሽንሲ ይመጣሉ። Staying from ejaculation means you don't lose B12 found on sperm. You boost your testosterone level. Like B12 linked to higher energy levels. ኃይል ጋር ይገናኛል ማለት more self control የሚባለው ነገር masturbation ምናምን ስለሚያደርጉ renewal centers brain it can create sensation similar to addiction. so addiction የመቋቋም አቅም ያላቸው ሰዎች by refraining from ejaculation you can make yourself stronger and enhance your self control. ኢምቢ ማለት የሚለምዱ ሰዎች እንዳሉ ነው የምናየው ማለት ነው። ሌላው ሚሞሪ ሻርፕ የሆነ ሚሞሪ ያላቸው they are somewhat called ፓስ ማድረግ abilityያቸው ሃይ ነው። አንዳንድ ነገሮችን የማወቅ abilityያቸው ሃይ ነው። ስትሮንግ ሄር አላቸው because of keratin የሚባለውን ጥቅም አይተናል። ስፔሻሊ 80% ድሮፕ ብሌድ 100% of semen form እንደሚያደርግ አይተናል ማለት ነው። don't forget to like my videos like ማድረጋችሁን ሼር ማድረጋችሁን እንዳትረሱ። ይህ ቪዲዮ እንለቃችኋለን። ፕሊዝ እስከዛ ወንድ የሆናችሁ እወዳችኋለሁ። ቻው።